ከካምፓስ ተባረርኩ። ከዛ በኋላ ወደ ጎዳና ወጣሁ። ከዛ በኋላ እግዚአብሔር ረድቶኝ ተመለስኩኝ። ግን አሁንም ስለዛ አስተማሪ ሰው ሳስብ ይከፋኝ ነበረ። እስካሁን እንግዲህ ይቅርታ አላደረኩለት። እኔን ጎዳና ያስወጣኝ እሱ፣ እኔን ከካምፓስ ያባረረኝ እሱ፣ ህይወቴን ያበላሸው እሱ ነው። ይህ ቂም ይዤበታል። የሆነ ትልቅ ቦታ ስደርስ ልበቀለው እንጂ የማስበው ይሄ ለእሱ ምንም መልካም ምኞት የለኝ። ከዛ በኋላ ግን ብዙ ነገር አለፈ በህይወት። ከዛ በኋላ አሁን ግን ቆም ብዬ ሳስበው ለካ እንደሱ አስተማሪ የጠቀመኝ ሌሎቹ አስተማሪዎች አንድም ሁለት ማርክ እየጨመሩ እያሳለፉ ነበር፣ ምክንያቱም እንዳልጨቀጭቃቸው ስለሚፈልጉ። እሱ ግን እንደለና ገፍትሮ አስወጣኝ። ያኔ ስለገፋኝ ነው አሁን ያለሁበት ቦታ የደረስኩት እንጂ ከነሱ እመረቅ ነበር። ከዛ በኋላ ያው የሆነ ስራ አገኛለሁ፣ ባላገኘም በቃ እዛው ውስጥ እሽከረከር ነበር። የአስተማሪ ለካ ገፍቶ ያወጣኝ እሱ ለካ በጣም እንድወድቅ ያደረገኝ እሱ ነው። መውደቄ ደግሞ ያስተማረኝ እሱ